ፌሚኒዝም ማለት ሴት ልጅን ከትዳሯ ከምኗ አውጥቶ ኢማ ሌዝቢያን ማድረግ ኢማ ለወንድ ልጅ ቅምጥ ማድረግ ነው። ሌላ ነገር የለውም። ፌሚኒዝም ማለት ሴት ልጅን ከትዳሯ ከምኗ አውጥቶ ኢማ ሌዝቢያን ማድረግ ኢማ ለወንድ ልጅ ቅምጥ ማድረግ ነው። ሌላ ነገር የለውም። ባጭሩ እወቁ ይሄንን። ስለዚህ ስለ ፌሚኒዝም የሚያቀነቅኑ እህቶች በሶስት ነው የሚከፈሉት። ኢማ የማያውቁ ልጆች ናቸው። ሁለተኛዎቹ ደግሞ ወንድ ልጅ የሚባለውን ትተው ፖርኖግራፊ እየተመለከቱ ራሳቸውን የሚያረኩ፣ ሶስተኛው ደግሞ ከሴት ጋር ግንኙነት ማድረግን የለመዱ ሌዝቢያኖች ናቸው። ጨርሻለሁ በእኔ በኩል ያለውን። ሌላ መላምት ካለ ደግሞ ኡስታዝ ይጨምሩልን። ጀዛኩሙላሁ ኸይራን። ይሄ ደግሞ የደረስኩበት ብዙ ሰዎችን አውርቼ የደረስኩበት እንጂ ከራሴ ተነስቼ እንዲህ ሊሆን ይችላል እያልኩ አይደለሁም። እኔ ጋር የሚመጡ ክሶችን እመለከታለሁ። ለወንድ ልጅ ጥላቻ ነዓም፣ ወንድ ልጅ በህፃንነት በድሎሽ ይሆናል። ወንድ ልጅ በልጅነት ደፍሮሽ ይሆናል። ያ የደፈረሽ ልጅ ለህግ መቅረብ አለበት። እናምናለን፣ እንታገላለን ለዚህ። አንቺ ግን ያንን ጠባሳ አስታከሽ በዚያ ላይ ስታክ አድርገሽ ቀርተሽ ራስን በራስ ማርካት ውስጥ ወይ ደግሞ ሴትን በሴት መፈለግ ውስጥ መግባት የለብሽም። አላህ ያስቀመጠልሽ መንገድ አለ። ሰውየው በህግ ይቀጣል። ሰውየው እንኳን በህግ ባይቀጣ አላህ ፊት ይቀጣል። በህግ መቅጣት እንኳን ባትችይበት ማለት ነው። በህግ መቀጣቱን ደግሞ እንሄድበታለን። እንደ ወንድሞቻችሁ ከጎናችሁ ነን፣ ድምፅ እንሆናችኋለን። ግን ከሌዝቢያኖች ጋር ተሰልፈን ድምፅ አንሆንም። ምክንያቱም እህቶቻችንን እንፈልጋቸዋለንና። 8 እህቶች ቤት ውስጥ አለኝ እኔ። አንዷም እህቴ ሌዝቢያን እንድትሆን አልፈልግም። ይሄ ቆሻሻ ለመስማት እንኳን የሚቀፍን ድርጊት እንዲሰሩም እንዲኖሩበትም ስለማልፈልግ፣ ስለዚህ ይሄን ያለው በኔ በኩል ያለውን ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን እያልን ያለነው እሱ ነው። ሴጣኒዝም የሚባለው አሜሪካን ሀገር ያለው እንቅስቃሴ ኢትዮጵያ ውስጥ ክሊኒክና ምንድነው ይሄ የሚባለው ውሃ ማውጣት ትምህርት ቤት ልገነባ ነው ብሎ ቢል ግን ከበስተኋላ የሱን ፈሳድ ለማስፋፋት ከሆነ ካወቃችሁ አይሆንም ነው የምትሉት። ከዛ በኋላ እስቲ መፍትሄ ታዲያ አምጡ። ምን እንትን ምንድነው ክሊኒክ የሚገነባልን ትምህርት ቤት የሚገነባልን ፈልጉልን። ልክ እንደዛ አይነት ነው ጥያቄው ራሱ ማለት ነው። እኛ የሴቶች ጥቃት የህፃናት ጥቃት መቆም አለበት አሁን እናምናለን። ግን አሁን በማን ነው ይሄ ነገር እንትን ያለው እንቅስቃሴውን የጀመሩበት ምንድን ነው እያሰቡ ያሉት? ሪሊ ለሴት ልጅ አስበው ነው ወይ? ሪሊ ለህፃናት አስበው ነው ወይ ነው እነዚህ ሰዎች? ምክንያቱም ትውልድ የሚያጠፋ የነሱ እንትን የባሰ ነገር አለው ነው እያለ የነሱ ኮንቴንት የባሰ ነገር አለው። ምን አለው ብለን ስንል አንደኛ ትዳር እንዳይኖር ከሰው ከትዳር እንዲርቅ ከባህል እንዲርቅ ከእሴት እንዲርቅ ከኢትዮጵያዊነት እሴት እንዲርቅ እና ከሃይማኖት እንዲርቅ ለማድረግ ነው አላማቸውም ኢላማቸውም። ከዚህ ነገር ላይ ተቆጠቡ ነው ያልነው እንጂ ምንም እኮ እንትን ያለው ነገር አይደለም። ታስክ ፎርስ ኢትዮጵያ ውስጥ አለ። የህፃናት መብት የሚሟገት የሴቶች መብት የሚሟገት መሬት ላይ አለ እየሰሩ ያሉ ሰዎች አሉ። እነዛን ሰዎች ወደ ሚዲያ ማምጣት ነው። እንደምንም ብላችሁ አምጡና እነዛ ሰዎች የሚሰሩት በደንብ ከመንግስት እውቅና ያላቸው ሰዎች አለ። እነዚህ ሰዎች ከመጮው ምንም ነገር የሚያደርጉት ነገር የለም። ጮ የሆነ ሰዓት ላይ መንግስትም ላይ ሰማቸው ይችላል። ባይሆን መሆን ያለበት እነዛን ሰዎች አምጥቶ ከሚዲያው ጋር አገናኝቶ በደንብ መሬት ላይ ስራ መሰራት አለበት። የህፃናት ጥቃት የሴቶች መብት ጥቃት የሚባለው ነገር መቆም አለበት። አሁንም እኔም እሱን እደግፋለሁ። ራሳችሁ ሃሽታግ አድርጋችሁ ምን ብላችሁ እነዚህን ሰዎች ወደ ሚዲያ አምጧቸው። ታስክ ፎርስ የተቋቋመ አለ መሬት ላይ ራሱን የቻለው ኦፊስ ያለው ስራ የሚሰሩ ሰዎች አሉ። መንግስት የሚያውቃቸው ላይሰንስ ሰጥቷቸው ማለት ነው። እነዛን ሰዎች አካላቶችን ሚዲያ ላይ አምጡና ኢንተርቪው ያድርጉና በምን መልኩ መሰራት አለበት የሚለውን ሰፊ ፕሮጀክት አድርጋችሁ በሐሳብም በጉልበትም በገንዘብም ከጎኖቻቸው ሁኑ። ይህንን ነው የምለው። በተረፈ አንድ ሴጣኒዝም የሚባል ኮንሴፕት መጥቶ ሴጣናዊ እንትኖችን ለማራመድ የሚሞክር ሰው እኛ እያየ ነው፣ ይሄው እየሰማን ነው። እኛ ዓላማችን ሴቶችን ከሃይማኖት ማላቀቅ ነው። ዛትሚን ከክርስትናና ከእስልምና ከአይሁድ ማላቀቅ ነው ዋናው ነገር። ምክንያቱም ሃይማኖት ውስጥ ምን አለ ሲባል ወንድና ሴት የሚባሉ ነገር የሚጋቡት ነገር አለ። ስለ ትዳር ይወራል፣ ስለ ዝሙት ይወራል፣ ስለ ንጽህና ይወራል፣ ስለ ኒካ ይወራል፣ ስለ ጋብቻ ክቡርነት ይወራል፣ ስለ ልጅ ይወራል። ከዛ ከሆነ ግን መጨረሻው ምንድነው ያለው? ከሃይማኖት ከወጡ እነዚህ ሰዎች ቀላል ነው ራሱ እነዚህን ሰዎች እንትን ማለት። ሴት የበላይ ናት የሚለው ነገር ይመጣል። ያው የበላይ ናት ይባላል። ከዛ በኋላ የበላይ ናት ሲባል እንደፈለገች መወሰን ትችላለች። ማህፀኗ እንደፈለገች ማስቀየር ትችላለች። እንደ ወንድ ሆርሞን መርፌ መወጋት ትችላለች። ቆማ መሽናት ትችላለች። ከዛ በኋላ ምንድነው ያለው ነገር?
ታዲያ ስሜታቸው ሲባል ስሜታቸው ደግሞ ካለባቸው እርስ በርሳቸው ሴቶቹ ያደርጋሉ ወይ ደግሞ ማስተርቤሽን የሚባለው ነገር ወይ ደግሞ ምንድነው ሴጋ የሚባለውን ነገር ሌላ ነገር ውስጥ ይገባሉ ማለት ነው። እንዲህ አይነት ነገር በጣም ይሄ ግብረ አውናን የሚባሉ ነገሮች ይሄ ግብረ ሰዶም የሚባሉ ነገሮች በአጠቃላይ አላህ ከጥንት ጀምሮ ሲጸየፋቸው የነበሩ ነገሮች ናቸው። መጥፎ ስራ ነው። አንድ ከተማ ራሱን የቻለ ከተማ ተገልብጧል። አሁን ብታዩት የጨው ባህር ይባላል። አሁን ላይ ጥቁር ባህር የሚባለው ማለት ነው። ከተማ የነበረውን ነው አላህ ግልብጥ ያደረገው ማለት ነው። በጣም አደገኛ እንትን እንደሆነ ሐራም ምንድነው አደገኛ ኃጢአት እንደሆነ የምታዩት አንድ ከተማ ተገልብጧል ራሱ ማለት ነው። ሰዶምና ገሞራ የሚባል ከተማ ተገልብጧል። በታሪክ ላይ ስንመለከተው አርኪኦሎጂካሊ ማስረጃዎች ሁላ አለ። አላህ በጣም የተቆጣበት ስራ ነው ይሄ ስራ። ስለዚህ በዚህ ደረጃ ያለን ስራ እንዴት አድርገን ነው እኛ እውቅና የምንሰጠው ማለት ነው እንደዚህ አይነት ነገር ማለት ነውና ጥንቃቄ አድርጉ። አገራችሁን ጠብቁ። ሌላ ነገሩን መነጋገር እንችላለን። ይሄ ዶግማ፣ ቀኖና፣ ትውፊት፣ ቃለ ዓዋዲ ምናምን የሚባሉ ነገሮች ትክክል ናቸው ወይስ አይደሉም? ክርስቲያኖች ተነስተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ አይደሉም ብሎ ቢሉ ነብይ ቢሆኑ ይከተሏቸው ነበር። ነብይ አይደሉም ብሎ ስለሚያምኑ ግን አይከተሉም። በቃ አለቀ። የነሱ ምርጫቸውን ቁርአን ያለ ንግግር አይደለም። በቃ ምናምን ነገር ቢሉ እምነት ነው፣ የእምነት ጉዳይ ነው። ዋቄፈናም እኮ ኢትዮጵያ ይኖራል። ዋቄፈና ማለት ነው። የዋቄፈና የሚባለው እምነት ኢትዮጵያ ውስጥ አለ እኮ ራሱ። እነሱም የራሳቸው እንትን ያላቸው አይደል? የረሱል ሰለላሁ ዐለይሂ ወሰለም